ጉድ በፋሲካ ምድር ጉድ ሆኜ ነበረ። ምን መሰላችሁ? ቤቴን ሙሉ አጸድቼ ሶፋዬን ሳየው ደስ አላለኝምና ሶፋ የሚያጥብልኝ ቲክቶክ ላይ ሰርች ሳረግ ኤችኤም ሶፋና ምንጣፍ እጥበቶችን አገኘኋቸው። ስደውልላቸው ወዲያው አወቁኝና ጁዲዬ አታስቢ፣ አንቺ ሴቶቻችንን እምር ዝንጥ እንደምታደርጊው እኛም ያንቺን ሶፋ እምር ዝንጥ ነው የምናደርገው ብለውኝ ወደ ቤቴ መጥተው ሶፋዬን ማጠብ ጀመሩ። አስተጣጠባቸው በቃ ልነግራችሁ አልችልም። ከልብ ነው የሚሰሩት። የእውነት ፍትግ እያደረጉ ነበር የሚያጥቡት። ማሽናቸው ደግሞ በቃ አንደኛ ነው። ቆሻሻ ምጥጥ አድርጎ ነበር ሲያጸዳ የነበረው። እኔ ስንት የሶፋ ሳጥብ ያለው የነዚህ ግን የተለየ ነው። ቅድም ሲገቡ የልጆች መጫወቻ ክፍል ውስጥ ሶፋ አይተው ነበርና እዚህ ድረስ መተንማ ምንም አንተውም ብለው እሱንም ይሄው እንደምታዩት ሙልጭ አድርጎ አጥበውልኛል። የምግብ ጠረጴዛውንም ወንበር ሳይቀር እንዴት አድርገው እንዳጠቡት አትጠይቁኝ። እነሱ ታች እያጠቡ እኔ መጀመሪያ ላይ ያጠቡትን ሶፋ ቼክ ሳደርገው ድርቅ ብሏል። በቃ ውሃ ይነካው ራሱ አይመስልም። ከዛማ ያወጡትን ቆሻሻ ጠርተው ሲያሳዩኝ በፋሲካ ምድር ጉድ ሆኜ ነበር ነው ያልኩት። እናንተም ስልካቸውና አካውንታቸውን ከስራ አስቀምጥላችኋለሁ። እየደወላችሁ በዓልን ፏ በሉ፣ አበረታቷቸው። እናመሰግናለን። መልካም በዓል።